የመጨረሻውና ወሳኙ ነጥብ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለመውደድ መጣር። ከኔ ጋር ናችሁ? ይሄ መጨረሻ ነጥብ ነው። እስኪ ኃጢአቱን በሉ ለመተው ከመጣር ይልቅ እግዚአብሔርን መውደድ ምን ማለት? መጣር። በጣም ዲፈረንስ አላችሁ ታውቃላችሁ አይደል? በአንድ ምሳሌ ላስረዳችሁና አልጨርስ። ከፊቴ ጨለማ አለን ብል ከኋላዬ ብርሃን አለን። ፊት ለፊት ያለውን ጨለማ ዞር የምታገል ከሆነ ያ ብርሃን ምንን ነው የሚያገኘው? ጀርባዬ። ስለዚህ ፊትን ወደ ማን አዙር ነው? በወደቅንበት ቅጽበት መነሳት። በወደቅንበት ቅጽበት ኃጢአቱን እያደረግን የጽድቅ መንገዱን መቀጠል ያስፈልጋል። ቶሎ እዛው ጸሎት ማድረግ፣ መጾም፣ ቤተክርስቲያን መምጣት፣ ከነ ኃጢአታችን ማገልገል፣ ቶሎ ንስሐ እየገባን ስጋው ደግሞ መቀበል። አሁንም ወደቀን ቶሎ መነሳት። ስለዚህ የሆነ እግዚአብሔርን እንድንቀርብ የሚያደርጉን መንፈሳዊ ተግባራት ስናደርግ ለኃጢአቱ ያለን ፍቅር እየቀነሰ ይመጣል። ቅዱሳን አባቶች እኮ ጌታ ሆይ የኃጢአትን ጣዕም ከልብ ያውጥተህ የጽድቅን ጣዕም ትከድ ይሉታል። ስለዚህ መጀመሪያ መውጣት ያለበት የኃጢአት ጣዕም ነው። አንዳንድ ሰው ለምሳሌ ዘፈን ነው እንበል እና ዘፈን ለመተው የመጀመሪያ የምናደርገው ነገር ምንድነው? ሙሉ ለሙሉ ከስልካችን መደለት ነው አይደል? ትንሽ ጊዜ ነው የምንቆየው፣ የታወቀ ነው። ትንሽ ጊዜ። ስለዚህ ይሄ ማለት ምን ማለት ነው? የዘፈን ጣዕሙ ከኛ አልወጣም ማለት ነው። የመዝሙር ጣዕሙ አልገባንም ማለት ነው። ዘፈን የተዉ ሰዎች፣ በመዝሙር በጣም የተማረኩ ሰዎችን ሄዳችሁ ብትጠይቋቸው ዝግንን ያላቸው የሆነ ጊዜ ራሳቸውን መዝሙር ማዳመጥ አለማምደው በአንዴ አይደለም ማለት ነው። ስለዚህ መንፈሳዊነት ክርስትና ሁልጊዜም ትንሽ ነው፣ ትንሽ እድገት ነው። ልክ እግዚአብሔርን እየወደድነው ስንመጣ ጣዕሙ እየገባን ሲመጣ የሆነ ጊዜ ያንን በየቀኑ ይፈትነን የነበረውን ሳናደርገው፣ ሳንሄድበት፣ ሳናወራው፣ ሳናየው አናድር የሆነው ያ ኃጢአት ረስተነው ብዙ ጊዜ እንቆያለን። ድጋሚ እንኳን መጥቶ ቢፈትነን ጣዕሙ አይገባንም። ምክንያቱም እግዚአብሔርን መውደድ በመንፈሳዊ ተግባሮች ስለተለማመድን ማለት ነው። ሁላችንም እግዚአብሔር ከዚህ የክፉ ልማድ ኃጢአት ይሰውረን፣ ያለብን ሁሉ ነቅሎ ያውጣልን። ከምንም ነገር በላይ እንደ አብርሃም ይህንን እንደወደን አሳድገን ተንከባክበን እዚህ ድረስ አብረውን ይኖርነውን ይህን ይስሐቅ የተባለውን ኃጢአታችንን ነቅለን እንድንጥለው እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።